ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ሲሉ አቶ ጌታቸው ረዳ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት አድርገዋል። አቶ ጌታቸው በዚህ ወቅት የፕሪቶሪያው የሰላም ስምምነት መፈረሙ ትግራይ የጦርነት አውድማ የማድረግ ፍላጎት ያላቸው አካላት ምኞትን ያስቀ ነው ብለዋል። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮች በሚፈለገው ልክ ወደ ቀያቸው መመለስ አልተቻለም ሲሉም ገልጸዋል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንንና ስልጣን ብቻ በማለቱ እዚህ ግባ የሚባል ስራ ባለመስራቱ ነው ሲሉም ተናግረዋል። አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን ገልጸዋል። አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ ያደረጋት ነውም ብለዋል። የፕሪቶሪያው የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ብለዋል። ካሁን ቀደም የተፈጠረው ግጭት የትግራይ ህዝብን ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅ እያጋለጥን ነው ሲሉም ገልጸዋል።